ሰበር ዜና ነው። አዎ ጃኒ ታስራለች። አዎ ጃኒ ተይዛለች። ስመኝ ገብሩ የይቅርታ ቪዲዮ ሰራች ቢሆንም እዛም ይቅርታ በጣም ሁላችሁም ይቅርታዋ ግን ተቀባይነት አላገኘም። ታዋቂዋ ቲክቶከር ጃኒ ስመኝ ገብሩ በዛሬው ዕለት በፖሊስ ቁጥጥር ስር ውላለች። በፖሊስ ቁጥጥር ስር ልትውል የቻለችበት ቀናት ምክንያት በፊት በቀጥታ በሚተላለፍ የቲክቶክ ላይቭ ላይ በድሬዳዋ ሴቶች ላይ ከአለባበስ ጋር በተያያዘ በተናገረችው ሲሆን አብዛኛው የድሬዳዋ ማህበረሰብን ያስቆጣ ድርጊት በመፈጸሟ የድሬዳዋ ከተማ አስተዳደር በቲክቶከሯ ላይ በከፈተው ክስ መሰረት በትናንትናው ዕለት ሐሙስ በቦሌ ክፍለ ከተማ ፖሊስ በቁጥጥር ስር ውላለች። በቀጣይም ጃኒ ወደ ድሬዳዋ ሄዳ ክስ እዛው ሊታይላት እንደሚችል ሰምታል። የድሬዳዋ ከተማ አስተዳደር የድሬዳዋን ከተማን ማህበረሰብ የማይወክል ንግግር አድርጋለች በሚል ነው ክሱን ሊመሰረት የቻለው። ቲክቶከር ጃኒ አዎ ጃኒ ሚዲያ ላይ የተናገረችው ነገር ስህተት ነው፣ አንክድም፣ ስህተት ነው። የጃኒን ጉዳይ የያዛችሁ ሰዎች እንደው በሽማግሌም ጨርሳችሁ ወጣ ስርዓት ባለው መልኩ ይቅርታ የምትጠይቅበት ነገር ቢፈጠር ጥሩ ነው። ብትታሰር ማንም አይጠቀምም፣ ማንም ምንም አያደርግም። ዋናው ነገር ሌሎች ሰዎች ከጃኒ መማራቸው ነው። በቃ ጃኒ አንድ ቀንም ከታሰረች ጭንቅላት ካላት ልትማር ትችላለች። ግዴታ 1 ዓመት መታሰር አይደለም። ስለዚህ ይሄን ጉዳይ ያዛችሁ ሰዎች በሽማግሌም በምንም እንትን ብትሉና ምክንያቱም አንድ ማህበረሰብን በዚህ ደረጃ ኢትዮጵያ ሀገር ላይ ሁሌ ነው የምንላችሁ፣ እዚህ ሀገር ላይ ተቀምጣችሁ የሰውን ብሔር፣ የሰውን ዘር፣ የሰውን ሃይማኖት፣ የሰውን ማንነት ማንቋሸሽ በህግ ያስጠይቃል። ምናልባት እናንተ ውጭ ሀገር ላይ ሆናችሁ እንደልባችሁ ስለምታወሩ ስለምትናገሩ ሌላውም ልክ እንደናንተ አፉን እንዲከፍት የምትገፋፉ ሰዎች አላችሁ። ግን ሀገሪቱ ህግ አላት፣ በህግ ትጠየቃላችሁ። ጥፋት ባጠፋችሁ ቁጥር ይጠይቃችኋል። ስህተት ከሆነ ማህበረሰብ አዝነናል፣ ተቀይመናል ብሎ የተናገርከውን ንግግር አዳምጦ ከተመለከተ የሚያስጠይቅ ከሆነ ትጠየቅበታለህ። ይህንን ማወቅ አለባችሁ። ጃኒ አዎ ስህተት ሰርታለች። የድሬዳዋን የሀረርን ህዝብ አስቀይማለች። አሁን ጃኒ ህግ ወጥቷል ወይ ብትላት አታውቅም። ግን የተናገረችው ነገር የዚህን ያህል እስር ቤት የሚያስገባ ነው ነው ሲሪየስሊ? ኑ ካድሬዎች ኑና ዝሆን አሉ። ዝሆን ጭንቅላት ስላላችሁ የሚያሳዝነው ምን እንደሆነ ታውቃላችሁ? ያ እንደናንተ ያለው ለሀገራቸው በሚለፉ ትልልቅ ስም ባላቸው ስትመሩ እናንተን ለመናገር ትልልቆቹ መናገር፣ የእናንተን ጥፋት ለመናገር ትልልቆቹ ማዋረድ አይደል? ሀገሪቷ የግላችሁ ሆናለች። በፈለክበት ሰዓት መጥሪያ ታወጣለህ። ሶሻል ሚዲያ ላይ እንዲህ ብላ ስለተናገረች አንድ ስለ ጦርነት አላነሳችም ይችላል። ጦርነት ነክ ነገር ቢሆን ነው፣ ህዝብና ህዝብ የሚያጫርስ ነገር ቢሆን ነው፣ ስለት ምናምን ያለበት ነገር ቢሆን ነው፣ እንደዚህ አይነት ነገር ቢሆን ኦኬ። የድሬዳዋ ልጆች ምንድነው ቀሚሳቸውን ይሄ እኮ ጀስት ጆክ እኮ ነው። ምነው ከዛ የበለጠ አይደለም እንዴ እናንተ የምትሉት? በቅርብ ወንበራችሁ ላይ ቁጭ ብላችሁ ከዛ የበለጠ አይደለም እንዴ የምትሉት? ከዛ የበለጠ አይደለም እንዴ የምትናገሩት ባለስልጣኖቹ? ከዛ የበለጠ አይደለም እንዴ የምትሳሳቱት? ህዝብ ያስራችኋል እንዴ? ትቷችሁ ነው የሚሄደው። ማስተማሪያውስ እንደዚህ ነው። የሁሉም እንባ አለባችሁ። እግዚአብሔር ምስክሬ ነው። ይሄ የኢትዮጵያን ህዝብ መጠበቅ አይደለም። የድሬዳዋን ህዝብ ለመጠበቅ ጃኒን ማሰር አይደለም። ተሳስታችኋል። ስታስራት ደግሞ በስነ ስርዓቱ በትክክለኛው ነገር ሰርጥ። አዎ እኛ ያሰርንሽ በዚህ ምክንያት ነው እንጂ ሌባ ነህ። እሷን ያሰራችሁ በሙሉ ሌቦች ናችሁ። እኔ እውነቱን ነው የምነግርህ። እኔ እመጣለሁ እኮ ታስረኛለህ፣ እሰረኝ። እኔ መታሰር ነው የምፈልገው። ሰላም እንዴት ናችሁ? ውድ የቲክቶክ ቤተሰቦቼ፣ ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮ ረዥም ነው፣ ተቆርጦ ነው የተፖሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው። እናቴ ሽቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተ ለመናገር አስቤ አልነበረም። ጀስት ላይቭ ላይ እየተጫወት ነበረ፣ እየተነጋገርን ላይክ
በቀልድ መሀል ላይ የተወራ ወሬ ነውና ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ። በጣም ጸደይ ሰው ናችሁ። እግዚአብሔርን ወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው እና ወዳችኋለሁ።